ክላስ ውስጥ አትጣሉ አላልኩኝም ክላስ ውስጥ የሚጣላ ልጅ ቀጣሉ አላልኩም አሁን በፒስፉል ኢንቫይሮንመንት ስለሆናችሁ እንጂ ያጥል 10ኛ ጥል ሊሆን ይችላል ናላችሁ ዞሮ ሊሆን ይችላል ይሄንንም ነገር ማሰብ መቻል አለብን how do you manage still 10ኛውን ጥል ሲመጣ ውጣልኝ ሂዲዮር ዲቢሮ አንላቸው እንደውም ትንንሾችስ better ትንሽ ከፍ ይያሉ ሲሄዱ በጣም ዘወር ውስጥ ነው የሚሆነው ፋይታቸው ቴንደንሲው በአንድ ጊዜ ብዙ ነው ሊፈጠር የሚችለው እንዴት ነው ማኔጅ የምናደርገው እሱን ለአምስተኛ ጊዜ ለአስረኛ ጊዜ ሲሆን how do we manage ይሄንን ማሰብ መቻል አለብን ኢንተርናላይዝ ማድረግ መቻል አለብን አንደኛ ሩል ኢዝ ሩል ላየለም ይሰራሉ ለየት ይመስላል if they are in the same class if she is excellent student or not ሁሌ ምን ጨክነው ማላይ ነው አካዳሚክ ፐርፎርማንሳቸው ዝቅ ያለው ካጣፋ ሁሌ አነሳሽ እሱ ነው ብለን እንዲሁ ነው በቃ የምናስበው ጎበዞቹ ሁሌ ጎበዝ ሁሌ ተማሪ ማያጠፉ ቅዱሳን ምናምን ናቸው አይምሮአችን ውስጥ ስለዚህ በጣም ጎበዝ ልጅና በትምህርት ዝቅተኛ ውጤት ያለው ልጅ ተጣልቶ ቢመጡ ምን ሰማው ቀድመን ማንን ነው frankly speaking ጎበዙን አይደለ ምን ሆነህ ነው ምን አድርጎህ ነው ምንለው even ምን አድርገኸው ነው አንልም ስለዚህ ክፍሉ የማን ነው የዛ የጎበዙ ልጅ ክፍል ነው ይሄ ሰው ማህበረሰብ ውስጥ ተረስቷል እድር ውስጥም የለም እቁብ ውስጥም የለም አስተዋጽኦ የለውም ስለዚህ ለዛ ማህበረሰብ ዘቤስት የሆነውን ነገር ይዞ ሊመጣ አይችልም ሚሰማው የለም ያሳትፈው የለም ቢችል ሌባ ሲሰርቃይቶ ዝም ነው የሚለው በጣም ከቻለ ደግሞ ሰርቆ ቢያናድድ ማህበረሰቡን ደስ ይለዋል ወረቀት ሳያዩት ቀዶባቸው ጸጥ ቢል ደስ ይለዋል ክራሽ ቢያደርግ ደስ ይለዋል ሚጽፋ ሄደቹን አጥፍቶ ሮጦ ቢወጣ ደስ ይለዋል ሶ ባላዳመጥናቸው ቁጥር እድል ባልሰጠናቸው ቁጥር we produce እንደዚህ አይነት ሰዎች አጥፊ ሰዎች ሶ the power of listening ይሄ ነው መፍትሄ ፈውስ ነው እኛም ስንሰማ ደስ ይላል እንዴ ስብሰባ ላይ 10 ያውጣታል እናንተና ተሰምተው ስብሰባው በዛ ልክ ቢያልቅ እንት 10 ያውጣታል maybe truly አላየቻትም ይሆናል ያቺ ሴት ግን እኛን እንኳን ኦፌንድ ያደርጋል በየትኛው ምድሜ ክልል እነኚህ ልጆች maybe አንድ ልጅ ምን አላሉ ጎበዝ ነው ማውጣት ትቻለው ነው ምናምን አሉ አንዴ ላባቱ ለምን ሁሌ ጎበዝ ስለሆነ እንደሚመልስ ስለሚታወቅ ለሌሎች እድል ለመስጠት ሲሉ ሁሉም ቲቸሮች ሳቁ ኢግኖር አድርገውታል you see ስለዚህ ባወጣ ቁጥር እጅ ድካም ይሆነበት ሰው ታወ ከዛ ተጠሩ ክላስ አክቲቪቲ ቀንሱ እንደምን ላርክ ልጁ ደግሞ ሪዝነብል ነው ሁሌ ለሁሉም ማውጣለው ትችለዋለህ እያሉ ለሌላ ነው የሚሰጡት ስለዚህ he stop participating in the class he is isolated he don't play at the play time he don't raise his hands during class activity ደግሞ አያችሁ ይሄኛውንም አቴንሽን ጎበዝ ነው በሚል አይዞሌት ተደርጓል ይሄን ከቻሉት ይመልሳሉ ካልቻሉት ብቻ ድል ይሰጣል if not the whole day ላይ ተነፍስ ይችላል ይሄ በራሱ active listening ግን abuse ማድረግ ነው what are the importance of active listening better understanding of what he's thinking better understanding of what we are thinking about that person በተሰማማን ቁጥር ያሰብሽው ነገር እረዳለሁ ያሰብኩት ተከታተልሽ ባልተሰማማንስ ቁጥር we misunderstand output ምንድነው fight hatred አይደል improve communication ሌላኛው በመስማት ምናተርፈው ነገር we speak more የምትሰሙት ልጅ በተሻለ ያወራል ኢሞሽኑን ኮንትሮል አድርጎ ይሰማል እኛም እንደዛው የሚሰማን ተማሪ ሲኖር we speak good ሌላው building trust በተሰማማን ቁጥር ያሰበችው የትጮክ ብላ የምትናገረው ተቆጥታ ሳይሆን that is the way she speaks ተናዳብኝ አይደለም offended ሆናብኝ አይደለም አንዳንድ ሰው ሲያወራ offended ይመስላል አይደል ግን the more we listen to that person we understand maybe እንደዚህ አይነት ሰዎች የጆሮ ችግር ያለባቸው ሰዎች ናቸው እኛ የሚሰሙን ይመስለናል ወይ left ear ወይ right ear የመስማት አቅሙ 60% ዳውን እየሆነ ይሆናል በሚሰማው ልክ ስለሆነ የሚያወራው ጮክ ብሎ የመናገር ነገር ሊኖር ይችላል ማለት ነው ኮንፍሊክት ሪዞሉት ያደርጋል አሁን መጨረሻ ላይ ስላይዱን እንስለው ያየነው ኮንፍሊክት ሪዞሉት ያደርጋል መሰለኝ የሚል ነገር ከውስጣችን ይጠፋል እኔን ለመናገር ብላ ነው የሚለው ነገር ከውስጣችን ይጠፋል ማለት ነው ዳይሬክትሊ ኮሚኒኬት ስለምናደርግ አክቲቭ ሊስኒንግ ግን እንዴት ነው ፕራክቲስ አድርገን ካልቸር የምናደርገው ከትላንት ጀምሮ የምንናገረው ሶሻል ኢሞሽናል ለርኒንግ is not a subject but it is a culture
one of it ኢሞሽንም ለማወቅ ሶሻላይዝም ለማድረግ we have to listen each other actively ቴክኒኮቹ ታዲያ ምንድን ናቸው? the best technique KG ላይ ፕራክቲስ ታደርጉታላችሁ that is a circle time ግን ፕራይመሪ ላይ effective የሚሆነው circle time ነው at that time we identify the emotion of the students how they are sleeping how they are coming their transportation the way they come with whom they come ቀደም ስትሉ አልነበረም ከሆነ ሰው ጋር ሲመጡ happy ከሆነ ሰው ጋር ሲመጡ depressed and anxious so ማኒውል የምታመጣት ልጅ ለቅሶ ሄዳባት ከሰፈር ሰው ጋር ከሰርቪስ ጋር ብትልካት not happy ከማሚ ጋር የነበረ ወሬ ከማሚ ጋር የነበረ ትሪትመንት የለም ነግቢ ብሎ ነው የሆነ ሰው ይዟት የመጣው so that girl is sad not ready to learn she needs treatment that substitute her mom's place ማለት ነው so እንዴት አድርገን ነው ታዲያ ይሄንን morning time beautiful active listening empathy ይፈልጋል to being a place of that person ቤዛንስ ሰማት እሺ አንዳንድ ሰው ዝም ብሎ አይሰማችሁ እየሰማችሁ ራሱ ሞባይሉን እየሰማችሁ ስክሪኑን ማየት እየሰማችሁ በመስኮት የሆነ ነገር ያለ do you feel that that person is listening to you ኢነርጂ ማባከን ሰዓት መጨረስ ነው አይደል የሚመስለን so ስንሰማ እሺ ቤዛ ለምን ቀረሽ ትላንት ልጄ ታምብኝ ነው በጣም ይቅርታ መረጃ ማጣት አልቻልኩም የሄድኩበት ሆስፒታል ለክትባት ነበር ክትባቱ ስለዚህ መረጃ የለም ግን ደግሞ ስራ አዘሴም ታይም ቀርቻለሁ እሺ ሄዳችሁ በኋላ አብሰን ደግሞ ሲመጣ ተቆርጧል ሰው ለምን አወራው ለምን ነገርኳት ችግሬን if she doesn't listen to me እስከምን ድረስ ነው ሰው የምትሰማው እንዴት ነው ኤምፓታይዝ የምናደርገው ያን ሰው ስንሰማው እቺ ልጅ እውነት ነው ቀርታለች ሄዳለች መረጃ የላትም ደግሞ መድኃኒት የለኝም ብሎ ጤና ጣቢያው ለቀረችበት አልጻፈላትም how do you empathize her ከህግ ውጪ ብትሆን በቃ ያልሽውን ጽፈሽ ላይ ለይቻሉ ካል በጋራ ነው ስለዚህ ቤዛ ጋር ስለነገረቻ ሶሉሽን እንዳለ ብቻ አይደለም የምታስበው ከኤችአር ጋር ሲነጋገሩ 50-50 እንደሆነ እያሰበች ትጠብቃለች ባይቆረጥባት 100% happy ቢቆረጥ ደግሞ they don't understand me because ከህጉ ጋር አይደለም at least she listen to me and I write and she go to that office act is on empathize ማድረግ ይሄ ልጆቻችን አዘኑ how do we empathize ያንን ሀዘን ልጆቻችን ጫማ ስለለበሱ ተደሰቱ how do we empathize that የልጁ አዲስ ጫማ ማለት እኛ ጋር የሚፈጥረው ፊሊንግ እንዴት ነው do we act with him እንኳን ደስ ያለ ሄደሻ አዲስ ጫማ ሙሉ አልከባትም ለሱ እኮ ተአምር ነው በጣም የፈለገው ከለርም ሊሆን ይችላል 50 ጫማ እያለው ቀይ ስለፈለገ በቃ እሱ ሌላ ዓለም ላይ ነው ያሰው ቀይ ጫማ ከስንት አመት በኋላ ቀይ ጫማ አግኝቷል ኖሮትም ጫማ how do you empathize ፓራስትሬት ያደረገን ሰው እስከምን ድረስ ኤምፓታይዝ ታደርጉታላችሁ እነኚህ ነገሮች ለማሳደግ ሁሉ ጊዜ የምንጠቀመው the best technique storytelling ይሄንን እንዴት አድርገን ነው የምንነግራቸው page 1 ላይ there was a beautiful girl her name is Cinderella she lives with her stepmom with her stepsisters አይደለ እንዴት ያያረግን ይሄን ታሪክ መሃል ላይ ጥያቄ እንጠይቅ ኤምፓቲ ዴቨሎፕ ወይ የሲንደሬላን ፊሊንግ ፊል እንዲያደርጉት ወይ የፕሪንሱን ፊል እንዲያደርጉት ወይ የስቴፕ ማዘሯን ፊል እስቲ እንዴት አድርገን ኤምፓታይዝ ምን አይነት ጥያቄ ልጆቹን ተጠይቃላችሁ እያነበባችሁ የቱ ጋር ፖስት አረጉና ምን ይመስላችኋል ትሏቸዋላችሁ እናንተ ያን ጥያቄ ለልጆች ከዛ ፍቅር ለምንድን ነው the fairy tale የመጣችው why she came to Cinderella ለምን የመጣች መስላችሁ ከሰዎች why to help Cinderella አይደለ why she helped Cinderella because የልጆቹ መልስ ምን ይችላል Cinderella is kind for kind person a fairy may come and others may come to help so kindness help የሚያደርጉንን ሰዎች ፖዚቲቭ ኢነርጂ ሼር የሚያደርጉንን ሰዎች ወደ ስኬታችን የሚያመጡንን ሰዎች ሊጋብዝልን ይችላል to be kind እንደ ሲንደሬላ አይነት አሜዚንግ አድቫንቴጅ እንድናገኝ ሊያደርገን ይችላል የሚስ መልሱን ወደ ፈለገችው አቅጣጫ መለወጥ ዛዝስኪ እሺ እንበልና አገባች ሲንደሬላ ብዙ ስትበደል ይቆይሽ ይችላል ምን ልታረጋቸው ትችላለች the step mom and the step sisters if you were Cinderella ምን ታደርጋቸዋለህ
ጎበዙን ጋር ቦክሰኛውን ጋር እንደዛ ነው የምትጠይቁት። አንተ ብትሆን ሲንደሬላ ልክ ንጉሱን ካገባ በኋላ ምንድን ነው የምታረገው? ምን ታረጋለህ? we have to empathize። እስቲ እሷ ቦታ እንሆንና ደግሞ ምንድን ነው የምናረገው? አንዳንዱ ኧረ እኔ እንደነሱ አልሆንም ቤት እዛው ዋዜ ፋሚሊ እንኖራለን ሊል ይችላል። አንዳንዱ ኧረ ሁሌ ልብሴን አሳጥቤ እንትን አድርጌ ብዙ ስራ እያሰራው ሊል ይችላል። በቀልተኝነት አለመርሳት አይደለም፣ ይቅርታን አለማድረግ። ሰው ሌላኛው ደግሞ ሌላ ሊል ይችላል። ከከተማ አስወጣቸዋለሁ ሊል ይችላል። we don't know ወይ ይታሰራሉ ሊል ይችላል። ወይ ወደ ዳርክ ሩም ልጥላቸው እችላለሁ ይላል። we don't know። በዛ ውስጥ የልጆቻችሁን አስተሳሰብ